ሰላም ጤና ይስጥልን እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሐኪም መልኬ ነኝ። ዛሬ የስልበት መድኃኒት አዘጋጅቼላችኋለሁ። ስልበት ማለት ብዙ ነገሬ ተሰልቧል። እውቀቴ፣ ማንነቴ፣ ውበቴ፣ ብዙ ነገሬ፣ ገንዘቤ፣ እውቀቴ፣ ሁሉ ነገሬ ተሰልቧል። አሁን ላይ የድሮ ከሊ አይደለሁም፣ የድሮ አከሊት አይደለችም። እንደዚሁኛለሁ፣ ታምሜ ተኝቻለሁ፣ አልጋ ላይ ነኝ። ሁሉ ነገሬ ዜሮ ሆኗል። ንግግሬም፣ ሁሉ ነገሬ፣ ስራዬም ማንም አይቀበለኝም። የኔ አው ከጊዜ በኋላ ድካም ብቻ ሆኗል ሁሉ ነገሬ። ያ ሁሉ ዝና ክብር የለኝም። ያ ሁሉ ገንዘብ ከኔ ሸሽቷል። ብዙ ነገሬ ተበላሽቷል። የኔ ማንነት እውቀት ሁሉ ሌላ ቦታ ነው ያለ። እድሌን ሁሉ ግንባሬ ሁሉ ተሰልቧል። እንደዚህ አይነት ችግር ያለባችሁ እህት ወንድሞቻችን አስተማማኝ ዘላቂ መድኃኒት የአገር በቀል የተፈጥሮ እጽዋት መድኃኒት አዘጋጅተናል። በአግባቡ ትጠቀሙታላችሁ፣ ትድናላችሁ። የሰው ልጅ የማይፈተን የለም። በተለያየ መልኩ በኢትዮጵያ አይደለም እንደዚህ አይነት ችግር የሚገጥመው፣ በተለያየ ዓለም ሀገር ልክ እንደናንተ አይነት ጀግና ታታሪ ጠንካራ ወንድ ጠንካራ ሴት ጠንካራ ሰው በዓለም ላይ አሉ። ያው አንዳንዶች ወድቀው ይታያል በሚዲያ ላይ አቤት ያ ሁሉ ገንዘብ ሸሼው፣ አቤት ያ ሁሉ ገንዘብ፣ ያ ሁሉ ውበት፣ ያ ሁሉ ዝና፣ ያ ሁሉ ክብር ሸሽቶት ይባላል። እከሌ ወይም እከሊት ተብሎ ሲወራ እንሰማለን በተለያየ ሚዲያ። የሰው ልጅ ብዙን ጊዜ ያው ጫቱ እንደዚህ ሲጋራ ስለሚያጨስ ጫት ሱስ አለበት ይባላል። እህቴ ወንድሜ ከጫትና ከሱስ ጀርባ ስንት ጉድ አለ፣ ስንት ነገር አለ። ያ ጀግና ጠንካራ ሴት፣ ያቺ ጀግና ጠንካራ ሴት፣ ያ ጀግና ጠንካራ ወንድ ብዙ ሰው ይከታተለዋል። እንደሱ መሆን ብዙ ሰው ይፈልጋል። ሰርቶ እንደሱ መሆን ሳይቀተው ምን ያደርጋል? በተለያየ መልኩ አይምሮውን ይወፍዱታል፣ ይሰልቡታል፣ ይሰርቁታል፣ ዜሮ ያደርጉታል ማለት ነው። ብዙ ጊዜ ጠንካራ ሰው የሚከታተለው ብዙ ነው። ጠንካራ ሴት፣ ጠንካራ ወንድ ብዙ ሰው ይከታተለዋል። ወጥመድ ውስጥ ይገባሉ። ብዙ ጠንካራዎች ደግሞ ከፈጣሪ በታች ከፈጣሪ ጋር ከጠንካራ ከዛ ወጥመድ ቆራርጠው ከአሰቡት ቦታ ይደርሳሉ። ብዙዎች ደግሞ ስንክልክል ይላሉ። ብዙ ነገራቸው ይበላሻል። ነገር ግን ከጊዜ ወደ ጊዜ ስትበላሹ ከጊዜ ወደ ጊዜ የሆነ ነገራችሁ እየተበላሸ ስራችሁ ሁሉ ነገራችሁ እየተበላሸ እየሸሻችሁ የሆነ ነገር ያተበላሸ ሲሄድ የሆነ ነገር ይገባኛል የምትሏላችሁ። የሆነ ነገራችሁ ሲገባ ቶሎ ወደ ሕክምና እንደገና በምታምኑት ጸበልም ሆነ ጸበል ቁርአን በተለያየ መልኩ በምታምኑት መሯሯጥ ነው። ምክንያቱም የሰው ልጅ ይፈተናል። ለምን ተፈተንኩ አይባልም። እንደዚያ ችግር ብዙ እህት ወንድሞቻችን የአልጋ ቁራኛ ሆነዋል። ብዙ ነገራቸው ተበላሽቷል። አይምሯቸው ተበላሽቷል። ብዙ ነገራቸው ልክ ያልሆነ ሆነዋል። ነገር ግን እንደዚያ ችግር ያለባቸው ሰዎች ሙሉ በሙሉ መዳን ይቻላል፣ ይዳናል። ከፈጣሪ በታች መድኃኒት የአገር በቀል የተፈጥሮ እጽዋት መድኃኒት አለ። እንደኛ እናክማለን፣ እያከምን ነው። ከእንደዚህ አይነት ችግር ያለባቸው ሰዎች መዳን ይቻላል። ምርጥ መድኃኒት አለን፣ አዘጋጅተናል። ፈጣሪ ሲፈጥረን እኛን ፈጠረ፣ መድኃኒቶቻችን ፈጠረ እጽዋቶቹ። ስለዚህ እጽዋቶቹ በተለያየ መልኩ ምግቦቻችንም ናቸው፣ መድኃኒቶቻችንም ናቸው። በተለያየ መልኩ ቀምመን ለእንደዚህ አይነት ችግርም ለተለያየ ችግርም ላለበት ሰው መድኃኒት እንሰጣለን። ያ ሰው ይድናል፣ ይፈወሳል። ያ አይምሮ ሁሉ ነገሩ ይስተካከላል ማለት ነው። ምርጥ መድኃኒት ነው። ለምሳሌ ይሄ ዋናው መድኃኒቱ ይሄ ነው። በጣም ነጭ ነው። ስር ብቻ ነው። ስር ነው። ሌላ ምንም ነገር የሌለው ስር ነው። በጣም ነጭ ነው። ስለዚህ ይሄ መድኃኒት ምርጥ መድኃኒት ነው። በተለያየ መልኩ እንሰጣችኋለን። ምንም አይነት ሳይድ ኢፌክት የለውም። ምንም አይነት የጎንዮሽ ጉዳት የለውም። ሙሉ በሙሉ የሚያድን ነው። አሪፍ መድኃኒት ነው። ኑ ታከሙ፣ ካለባችሁ ችግር ትድናላችሁ። አመሰግናለሁ። ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት። ሁለት ቦታ ይገኛል። አንደኛው ጎንደር ከተማ ቀበሌ 18 ሸዋ ዳቦ መሻላ ህንፃ ጀርባ፣ ሁለተኛው አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ ባንክ ሁለተኛ ላይ እንገኛለን። ዓላማችን ምስራቅ አፍሪካ ካሉ የባህላዊ ሕክምና በፈዋሽም በጥራትም ቀዳሚ ሆኖ መገኘት ነው። እናመሰግናለን። ስለምታበረታቱን ሼር ፎሎ እያረጋችሁ